ፕራንክ ሲባል ግን ልብ ሲሰብር በቅርቡ በማህበራዊ ሚዲያ ወይም ደግሞ በሶሻል ሚዲያ ላይ ፕራንክ ቪዲዮ በሚል ስም ተሰራጭቶ ብዙዎችን ያስቆጣ አንድ ክስተት ተከስቷል። ቪዲዮው ባል የህይወት አጋሩን ቀልድ በሚል ሰበብ ሲያዋርድና ስሜቷን ሲጎዳ ያሳያል። በተለይም አብራችሁ ቤተሰራች ልጅ ወለደችላችሁንና ከጎናችሁ የቆመችውን ሚስት ማስለቀስ ቀልድ ሊባል በፍጹም አይችልም። አሁን ላይ አንዳንዶች ለእይታ ወይም ደግሞ ለቪው ብለው የትዳር አጋራቸውን የስሜት መጎዳት እየቀረጹ ሲያስለቅሱ አሳይተው ወይንም የግል የትዳር ጊዜያቸውን ለአደባባይ እያጋሩ ይታያሉ። ይህ ግን ፍቅር አይደለም። ይህ ቀልደኝነት አይደለም። ይህ ንጹህ የሆነ አለመከባበር ወይም ደግሞ ንቀት ነው። ከምዕራባውያን ዝንባሌዎች ተኮርጀው የሚመጡት አብዛኞቹ እነዚህ የውሸት ፕራንኮች በትዳር ውስጥ ያለውን ታማኝነት፣ ክብርና መተማመንን በእጅጉ ያፈርሳሉ። በዛ በቫይራል ቪዲዮ ላይ የምትታየው ሴት ተዋናይ አይደለችም። እሷ እናት ነች፣ ሚስት ነች፣ ክብር የሚገባት ሰው ነች። ለእይታ ሲባል መቀለጃ ልትሆን አይገባም። እንባዋን እያዘራች ወይም ደግሞ እንባዋን እየጠረገች ግን ደግሞ እያለቀሽ ነው እንዴ ሲላት አይ ለምን አለቅሳለሁ እያለች ራሷን ማልቀሷ እንዳይታይባት ያደረገችውን የድምጿን አወጣጥ የተናገረችበትን መንገድና ስለማጠባኮ ነው ያለችውን እያነሱ ብዙዎች እጅግ ማዘናቸውን እየገለጹ ነው። ይህ ቪዲዮ ብዙዎች በተለይ ደግሞ ሴቶች ከወለዱ በኋላ የሚገጥማቸውን የሆርሞን ለውጥ መነሻ በማድረግ ይህንን ለስሜቷ ሊጠነቀቅለት ይገባ ነበር። ፕራንክ ደግሞ እውነት ያልሆነን ነገር እውነት አስመስሎ የሚቀርብበት መንገድ ቢሆንም ይህ በንግግር የቀረበ በመሆኑ ይበልጥ የልብን ተናግሮ የቀልድ ነው ይላል በሚል ነገሩን በተለያየ መልኩ እያዩትና ሐሳብ እየሰጡበት ነው የሚገኙት። ምናልባትም ከዚህ በኋላ ለሚሰሩ የፕራንክ ቪዲዮዎች እንደ ማስተማሪያ ያገለግላል ብለው የሚያስቡም አልጠፉ። ደራሲ ይፍቱ ስራ ምትኩ በበኩላ ስማኝ ወንድየው ስትል እሷም የተሰማትን አጋርታለች። ይሄውልህ ወንድየው ትላለች። ሴት ልጅ ሚስትና እናት ስትሆን ይህችን ሴት ነው የምትሆነው። እርግጥ ጸጥ ያለች በሚረባ በማይረባ ነገር አተካራ አትገጥምም። ካልክስ ላንተ የተሳሳተ አትያይ ወይንም ጥያቄ ማብራሪያ ትሰጣለች። ልክ እንደዚህ የሁለት ወር አራስ ሆና ብዙ ስለምትበይ ወጪሽን አልቻልኩም ስትላት ስለማጠባ ነው እኮ ትልሃለች። አንተ እሷ ያጠባች መሆኑን አያውቀውም ብላ ይመስልሃል? ይልቁንስ በዚህ ንግግር ብቻ ከቤትህ ጣሪያ አንዲት ሳር መዛሃል። እንኳንስ እንዲቀርጸህ አኑረኸው ይቅርና እግዚአብሔርና እሷ ባሉበትን ብቻ ቢሆን ይህንን ቀልድ የቀለድከው እኔም እወድሃለሁ ብላ እንዳለፈችው እንዳይመስል። እንደው ከዚህ በኋላ ቤቴ ነው ብላ እንደ ልቧ ምግብ የምትበላ ይመስልሃል? አትሞኝ። እንግዲያውስ ቪዲዮውን አንዴ ደግመህ እየው። ብዙ ትበያለሽ ስትላት ሳህኑን እንዴት እንዳየችው አስተውል። በየቀኑ በንግግርህ በየቀልድህ ቤትህን እየገነባህ ነው እያፈረስክ። ይህችን ሴት ከዚህ በፊት በብዙ ባህሪ ልታውቃት ትችላለህ። ፍቅረኛ ሆናችሁ ሳለ አኩራፊ የነበረች ብታስቀይምህ እንኳን ካልተለማመጥካት የማትታረቅ ኃይለኛ ብዙ ይህችው ሴት ሚስት ሆና ቤት ስትገባ 9 ወር አርግዛ እናት ስትሆን ያቺ ትላንት እንደፈለክ አፍህን የምትከፍትባት ሴት እንዳትመስለ። ከሚስትነትና እናትነት ጋር ሌላ ሴት ተፈጥራለች። ይህችን አዲስ ሴት ተረድተህ አንተም በወጉ ባልና አባት መሆን ካልቻልክ ለተራ የሚዲያ ቪዲዮ እንዲህ ልቧን ከሰበርከው ያንተ ነገር አብቅቷል። አንድ ቀን ድንገት ነው ካጠገብህ የምታጣት እና ያን ዕለት ምን አረኳት ብለህ ሽማግሌ ፊት ብትቆሙ ይህቺ የዛሬ ቀልድህ ሽማግሌ ፊት ሚዛን ስለማትደፋ ስትነሳ አትሰማትም። ግን ዋናዋ ትዳርህን ያሳጣችህ ይህቺ ሳቅህ ናት። ልብ በል። እንደ ተጨማሪ አንድ ቀን ቤቴ ቁጭ ብዬ ፊልም አያለሁ። ባለ ቁልፍ ቀሚስ ለብሻለሁ። ፊልም እያየው በመሃል ባሌ ያልኩት ሰው እኔ ምልሽ ውጭ ብቻ ነው እንደ ፕሮቶኮልሽን የምትጠብቂው? ቁልፍሽን ቆልፊ አለኝ። እንደዚች ልጅ ማለት እያልኩ ልብሴን ሳይ ደረቴ ላይ አንድ ቁልፍ ተፈቷል። ከዛስ ምንም ሳልል ልብሴን አስተካክዬ ተነሳው። ግንሳ ምን ሆነ? እሱ ቀልዴ ነው አለ።
ከዚህ ቀልድ በኋላ ቤቴ ውስጥ በነፃነት ብሻ በባዶ እግሬ ብፈልግ ባንዱ ካልሲ ባንዱ ሸበጥ አድርጌ ብፈልግ ሳሎን መሬት ላይ ተኝቼ የምንከባለል ይመስልሃል? መገመትን ያህል የሚሰብር ነገር የለም ነው የምልህ። አንዳንዴ ጠብ ድብድብ ብቻ የሚመስለው የዋህ ብዙ ነው እና ቤትን በእሳት ጋይቶ ካልሆነ የማይፈርስ የሚመስለው የዋህ ቤት ምስጥ እንደሚበላው ግንድ ቀስ እያለ ያለ እየመሰለ ነው አንድ ቀን ተገንድሶ የሚወድቀው ስትል ለሌሎችም ትምህርት ሊሆን በሚችል መልኩ በቀልድ ሰበብ ሊፈርስ ስለሚችሉ ቤቶች አያይዛ ደራሲ ይፍቱ ስራ ምትኩ ይህንን ጽሑፍ አጋርታለች።